ታሪኩ የሚጀምረው በአሰቃቂ ግድያ ወንጀል ነው። አንድ የካርቶን ለቃሚ በቆሻሻ መጣያ ሳጥን ውስጥ ካርቶን ሲፈልግ በአንድ የጉዞ ሻንጣ ውስጥ የተገደለች የወጣት ሴት ሬሳ ያገኛል። በድንጋጤ መሬት ላይም ይወድቃል። በዚህ ጊዜ በአቅራቢያው የሚያልፍ መኪና አሽከርካሪ ሁኔታውን አይቶ ለፖሊስ ይደውላል። በሌላ በኩል ጂላን የተባለ ጠበቃ ወደ ዋና አቃቢ ኢልጋዝ ቢሮ ትሄዳለች። በያዘችው መዝገብ ላይ ያሉትን ሰዎች ስም እንዲያጣራላትም ትጠይቀዋለች። ነገር ግን ኢልጋዝ ሕግ አክባሪ በመሆኑ በሕጋዊ መንገድ ጥያቄሽን አቅርቢ በማለት ጥያቄዋን ውድቅ ያደርጋል። ጂላን በነገሩ ተናዳ እሱም በድብቅ ለመቅዳት ስልኳን ቢሮ ውስጥ ትታ ትወጣለች። ስልኳን ለመውሰድ ስትመለስ ግን ኢልጋዝ ስልኳን ይዞ ያገኛታል። ኢልጋዝ የደህንነት ሰራተኞችን በመጥራት ከመዝገብ ላይ መረጃ ሰርቃለች፣ ምስክር እንዲያመልጥ ረድታለች፣ በድብቅ ድምጽ ለመቅዳት ሞክራለች በሚል ክስ በቁጥጥር ስር እንዲያውሏት ያዛል። ጂላን በጣም ተናዳ እንደምትከሰው የዛተች በክፍል ውስጥ ይቆለፍባታል። ከዚህ በኋላ ኢልጋዝ የግድያውን ዜና እንደሰማ ወዲያውኑ ወደ ወንጀሉ ቦታ ይሄዳል። እዛም አባቱ የፖሊስ አዛዡ መቲን የሟቿን ማንነት የሚገልጽ ምንም አይነት መረጃ እንዳልተገኘ ይነግረዋል። የቆሻሻ መኪናው ከሌሊት 9 ሰዓት ካለፈ በኋላ አስክሬኑ በዚያ እንደተጣለም ይገምታል። የሕክምና ምርመራ ባለሙያ ወጣቷ ሴት በጭንቅላቷ ላይ በደረሰባት ድብደባ ወይንም ደግሞ በመውደቅ መሞቷን ትገልጻለች። በአቅራቢያው ካሜራዎች ባለመኖራቸው ምክንያት ኢልጋዝ መርማሪ ኤረንን በቆሻሻ መጣያ ሳጥን ውስጥ የሚገኙትን ነገሮች በሙሉ እንዲመረምር ያዘዋል። ምክንያቱም በውስጡ የሟቿን ማንነት የሚገልጽ ካርድ ሊኖር ይችላል ብሎ ስለጠረጠረ ነው። በሌላ በኩል ጂላን በታሰረችበት ክፍል ውስጥ ለአንዲት ሴት የጥቅም ስምምነት ታቀርባለች። ለጓደኛዬ ደውለሽ እንድወጣ እርጂኝ፣ እኔ ደግሞ የወንድምሽን መዝገብ አይቼ እረዳሻለሁ ትላታለች። ምሽት ላይ ኢልጋዝ ወደ ቤቱ ሲመለስ ወንድሙ ቺናርንና አባቱ መቲንን በከባድ ጭቅጭቅ ላይ ያገኛቸዋል። ታናሽ እህቱ ዳፍኔን ሁኔታውን ሲጠይቃት ቺናር የአባቱን የባንክ ካርድ ያለ ፈቃድ ወስዶ እንዳጠፋበት ትነግረዋለች። በመጨረሻም ኢልጋዝና አባቱ መቲን እራት እየበሉ እያለ ለመቲን አንድ አስደንጋጭ የጽሑፍ መልእክት ይደርሰዋል። መልእክቱም በወንጀሉ ቦታ የተገኘው የባንክ ካርድ ላይ ያለው ስም የራሱ የመቲን መሆኑን የሚያረጋግጥ ነበረ። ከዚህ በኋላ ልጅቷ የተገደለችው ከሌሊቱ 6 ሰዓት እስከ 7 ሰዓት ባለ ጊዜ ውስጥ እንደሆነ ይታወቃል። በዚህ መሃል መርማሪ ኤረን በጣም ተጨንቆና ተጠቦ ወደ እነ ኢልጋዝ ቤት ይመጣል። በወንጀሉ ቦታ የተገኘው የባንክ ካርድ የሟቿ ሳይሆን የመቲን መሆኑን ሲነግረው መቲን በድንጋጤ ደንዝዞ ዝም ይላል። ኢልጋዝ ግን ወዲያውኑ እህቱ ቺናር ካርዱን ወስዶ እንደነበረ የነገረችውን ያስታውሳል። ኤረን አክሎም የዚህ መዝገብ አቃቢ ሕግ የኢልጋዝ እጮኛ ወንድም የሆነው ባሪስ መሆኑንም ይገልጻል። ኢልጋዝ ግን ጠዋት ላይ ከእጮኛዋ ጋር መለያየታቸውና ጉዳዩ እንዳበቃ ይነግረዋል። ባሪስ ለኤረን ደውሎ መቲንን በፍርድ ቤቱ ፈንታ በአንድ ምግብ ቤት ውስጥ እንዲያገኘው ይጠይቃል። ኤረንም ካርዱ በወቅቱ በቺናር እጅ ከነበረ እሱም አብሮ መገኘት እንዳለበት ይናገራል። በዚህ ጊዜ መቲን ተቆጥቶ ቺናርን ሊመታው ሲነሳ ኢልጋዝ ያረጋጋዋል። ኢልጋዝ ቺናርን ለብቻው ወስዶ ስለ ካርዱ ይጠይቀዋል። ቺናርም ካርዱ እንደጠፋበትና ለምን ለአባቱ እንዳልተናገረ ሲጠየቅ መልስ ያጣል። ኢልጋዝ በወንጀሉ ቦታ የሞተች ሴትና የአባቱ ካርድ መገኘቱን ሲነግረው ቺናር በጣም ይደነግጣል። ነገር ግን ከልጅቷ ጋርም ሆነ ከካርዱ መጥፋት ጋር ግንኙነት እንደሌለው ይገልጻል። በመጨረሻም ወደ አቃቢ ሕግ ባሪስ ጋር ለመሄድ ይነሳሉ። በሌላ በኩል ጂላን በታሰረችበት ቦታ የሥራ ባልደረባዋ ኤንጂን ይመጣል። ጂላን ዛሬ ልደቷ መሆኑንና ኢልጋዝ ያለ ምክንያት እንዳሰራት እየገለጸች ትቆጫለች። ኤንጂንንም ለቤተሰቦቿ ደውሎ በስራ ምክንያት እንደምትቆይ እንዲነግራቸው ትጠይቀዋለች። በሌላ በኩል ኢልጋዝ ከሌሎቹ ቀድሞ ባሪስን ለማነጋገር ይሄዳል። የባንክ ካርዱ በአባቱ እጅ ላይ እንዳልነበረና ቺናር እንዳጠፋው ይነግረዋል። እንዲሁም ባሪስ ከኢልጋዝ ጋር እህቱ ኒቫ በመለያየቷ የተነሳ ያለውን የግል ቅሬታ ከስራው ጋር እንዳያቀላቅለው ያሳስበዋል። በዚህ መሃል ቺናር ወደ እነሱ ጋር ይመጣል። ባሪስም ስለ ካርዱ ጥያቄ ያቀርብለታል። ቺናርም ካርዱን ወስዶት እንደነበረ ነገር ግን ምንም ሳይጠቀምበት ከ2 ቀን በፊት እንደጠፋበት ይናገራል። በተጨማሪም በእለቱ ከቤት እንዳልወጣ ይገልጻል። ኢልጋዝ ወደ አባቱ መቲን ጋር ሄዶ ቺናር በእለቱ ከቤት ስላልወጣ በቅርቡ እንደሚለቀቅ በመንገድ ሊያረጋጋው ይሞክራል። ሆኖም መቲን በጣም ተረብሾ ኢልጋዝ ጎበዝ ጠበቃ እንዲፈልግ ይጠይቀዋል። ምክንያቱም መቲን በዚያ ምሽት ሌሊት 9 ሰዓት ከሩብ ላይ ቺናር ተደብቆ ወደ ቤት ሲገባ ተኝቶ እያለ ሰምቶት ነበረ። ኢልጋዝ በአባቱ ንግግር ተቆጥቶና ተደናግጦ ወደ ፍርድ ቤት ሄዶ ጂላንን ከእስር ያስፈታታል። ከዚያም ወንድሙ በግድያ ወንጀል ስለተጠረጠረ የሱ ጠበቃ እንድትሆን ይጠይቃታል። ቺናር ነፃ መሆኑን እንደሚያምንም ይነግራታል። ጂላንም ኢልጋዝ ብዙ የሚያውቃቸው ሰዎች እያሉ ለምን እሷን እንደመረጠ ስትጠይቀው ተከሳሹ የአቃቢ ሕግ ወንድምና የፖሊስ አዛዥ ስለሆነ ቤተሰቡ ከጉዳዩ መራቅ እንዳለበት ይገልጽለታል። ከዚህ በኋላ ጂላን እንደምታስብበት ትነግረዋለች። በሌላ በኩል ቺናር አሁንም ከባሪስ ጋር ምርመራ ላይ ያለ አባቱ መቲን ወደ ውስጥ ይገባል። ባሪስም መቲንን ቺናር በዚያ ምሽት ቤት ነበረ ወይ ብሎ ይጠይቀዋል። መቲን እውነቱን በመናገር ቺናር ለሊት 9 ሰዓት ከሩብ ላይ በድብቅ ወደ ቤት ሲገባ እንደተመለከተው ይመሰክራል።
ቺናር አባቱ በሱ ላይ በመመስከሩ በጣም ይደነግጣል። ነገር ግን እኔ አይደለሁም ምናልባት ኢልጋዝ ሊሆን ይችላል በማለት ለማምለጥ ይሞክራል። ሆኖም መቲን ኢልጋዝ በዚያ ምሽት በስራ ቦታ አድሮ እንደነበረ በመግለጽ የቺናርን ክስ ውድቅ ያደርገዋል። በዚህ ጊዜ ባሪስ በቺናር ውሸት ተቆጥቶ ቃሉን ያስመዘግባል። እና ኢልጋዝ ፍርድ ቤት ሲደርሱ ጂላን ለቺናር ጠበቃ ሆና መቆሟን ያያሉ። መቲን ጂላን ገና ወጣትና ልምድ የሌላት ስለመሰለችው ሌላ ጎበዝ ጠበቃ እንዲፈልግ ኢልጋዝን ይወተውተዋል። ኢልጋዝ ግን ጂላን ባለፉት 3 ወራት ውስጥ 2 ሰዎችን ከሞት ፍርድ ነፃ ያወጣች በጣም ጎበዝ ጠበቃ መሆኗንና ባሪስ በሱ ላይ ካለው የግል ቂም የተነሳ እንደ ጂላን ያለ ደፋር ጠበቃ እንደሚያስፈልጋቸው ለአባቱ ያስረዳዋል። ምርመራው ሲቀጥል ቺናር በጂላን ምክር መሰረት ለባሪስ ጥያቄዎች መልስ ከመስጠት ይቆጠባል። ባሪስ ቺናር ዝም ማለቱ ይበልጥ ያበሳጨዋል። በዚህ መሃል ሟቿ ስትገደል ለብሳቸው የነበሩ ልብሶች ፎቶግራፍ ይቀርባል። ልብሶቹ ከቺናር ልብሶች ጋር በጣም ስለሚመሳሰሉ ጥርጣሬው ይበረታል። ጂላን ወደ ኢልጋዝ እና መቲን መታ ፖሊሶቹ ልብሶቹ የቺናር መሆናቸውን ሲጠይቋቸው አይደሉም ብለው እንዲዋሹ ታሳስባቸዋለች። ነገር ግን ኢልጋዝ እና አባቱ መዋሸት ስላልፈለጉ ምናልባት የሱ ሊሆን ይችላል ብለው ይመሰክራሉ። በዚህ የተነሳ ባሪስ ቺናርን በቁጥጥር ስር እንዲውሉ ይወስናል። ጂላን በውሳኔው ተናዳ ኢልጋዝ እና አባቱን ትወቅሳቸዋለች። እናንተ እውነቱን ባትናገሩ ኖሮ ቺናር አሁን ይፈታ ነበር በማለት በድርጊታቸው እንደተበሳጨች ትገልጻለች። ከዚህ በኋላ ጂላን ከኢልጋዝ ጋር ወደ ቤታቸው በመሄድ በቺናር ክፍል ውስጥ ማስረጃዎችን መፈለግ እንዳለባቸው ትነግረዋለች። ወደ ቤት ሲደርሱ ግን አባታቸው መቲን ቀድሟቸው በመግባት የቺናርን ክፍል እየበረበረ ያገኙታል። መቲን ጂላን አብራ መምጣቷን ሲያይ ይናደዳል። ኢልጋዝ ብቻውን ለይቶ በመውሰድ ይቺ ጠበቃ ደካማ ናት፣ ጎበዝ ብትሆን ኖሮ ቺናር ዛሬ ከኛ ጋር ይሆን ነበር በማለት ይጮህበታል። ጂላን ንግግሩን ሰምታ በሩን በመክፈት ደካማ አይደለሁም፣ ቺናር የታሰረው አንተ በገዛ ልጅ ላይ ስለመሰከርክ ነው በማለት በድፍረት ትመልስለታለች። በመቀጠልም በፎቶ ላይ የታዩት ልብሶች በቺናር ቁም ሳጥን ውስጥ መኖር አለመኖራቸውን ትጠይቃለች። መቲን ግን እንደሌሉ ይነግራታል። በመቀጠል መቲን በቺናር ክፍል ውስጥ ያገኘውን የእጽ ፓኬት ለኢልጋዝ ይሰጠዋል። ቺናር ከዚህ በፊት በሞተችው እናቱ እየማለ እጽ እንደማይጠቀም ቃል ቢገባም አሁን መገኘቱ መቲን በልጁ ላይ በጣም ይቆጣል። ኢልጋዝም በድንጋጤ ሲያይ ጄላን ወዲያውኑ ከእጁ ላይ በመንጠቅ ሽንት ቤት ውስጥ ትደፋዋለች። አሁን ያለንበት ጉዳይ የግድያ እንጂ የእጽ አይደለም፣ ትኩረታችንን አንስረቅ በማለት ማስረጃውን ታጠፋለች። ከዚያም ጂላን እና ኢልጋዝ እራት እየበሉ ስለ ቺናር ባህሪ ይወያያሉ። ኢልጋዝ ወንድሙ እናቱ ከሞተች በኋላ እንደተቀየረና እንደማይማር ቢገልጽም ነፍሰ ገዳይ ግን ሊሆን እንደማይችል ለጂላን ያረጋግጥላታል። በማግስቱ ጠዋት መቲን ወደ ስራ ሲሄድ መርማሪ ኤረን ያገኘዋል። ኤረን በሟቿ ሴት ሱሪ ላይ የሷ አሻራ መገኘቱ ሊነግረው ሲሞክር መቲን በቁጣ ይጮህበታል። ይሄ ያንተ ስራ አይደለም፣ ከዚህ ጉዳይ ራቅ በማለት ኤረንን ካስጠነቀቀ በኋላ ስለ ቺናር ሁኔታ ይጠይቀዋል። ኤረንም ቺናር አሁን በቁጥጥር ስር መሆኑን ይነግረዋል። ከዚህ በኋላ መቲን ወደ ቺናር ክፍል በመግባት በቁጣ ይዘዋል። እዚያ ያሉትን የፖሊስ ባልደረቦች በሙሉ ይሄ ልጅ እዚህ ያለው እንደማንኛውም ተጠርጣሪ ነው፣ ልጄ እንደሆነ እንዳትናገሩ ወይንም ልዩ አቀባበል እንዳታደርጉለት በማለት ያስጠነቅቃቸዋል። ቺናርን እየጎተጎተ ወደ እስር ክፍሉ ካስገባው በኋላ እኔ እዚህ ያንተ አባት አይደለሁም ብሎ ጥሎት ይወጣል። ቺናርም እየጮኸ ቢጠራውም መቲን ዞር ብሎ አላየውም። በሌላ በኩል ጂላን ከእህቷ ካይሊን እና ከልጇ ጋር ቁርስ እየበላች እያለ የአይሊን ባል ኦስማን ሊወስዳቸው ይመጣል። ጂላን በኦስማን ባህሪ ስለምትጠረጥር እህቷን እየከዳት እንደሆነ ይሰማታል። ከዚህ በኋላ ኢልጋዝ ወደ ስራ ቦታ ሲደርስ ጂላን እየጠበቀችው ያገኛታል። መርማሪ ኤረን መጥቶ አቃቢ ሕግ ባሪስ የኢልጋዝ ቤት እንዲፈተሽ ትዕዛዝ ማውጣቱን ይነግራቸዋል። ኤረንም አክሎ መቲን ስለ ጉዳዩ ምንም ማወቅ እንዳልፈለገ ልጁን በእጁ ይዞ ወደ እስር ቤት ክፍል እንዳወረደውና ዓመታዊ ረፍት እንደጠየቀ ይነግራቸዋል። ኢልጋዝ በአባቱ ጥልቅ ባህሪ ስላልተገረመ ከጂላን ጋር ሆኖ ወደ ቤቱ ይሄዳል። ቤት ሲደርሱ አብራቸው የምትኖረው አክስቱ መቅቡላ ፖሊሶቹን በቤቱ ደጃፍ በማየቷ ደንግጣ ነበረ። ኢልጋዝ ግን ስራቸውን እየሰሩ እንደሆነ ነግሮ ያረጋጋታል። ፖሊሶቹ ቤቱን እየፈተሹ እያለ ጂላን ከጓደኛዋ ኢንጂን ስልክ ተደውሎላት ወደ ውጪ ትወጣለች። በንግግር ላይ ያለች በአጋጣሚ በአባቱ በመቲን መኪና ውስጥ ልብሶችን ትመለከታለች። ወዲያውኑ ኢልጋዝን ጠርታ የመኪናውን ቁልፍ እንዲያመጣ ትነግረዋለች። መኪናው ሲከፈት በውስጡ የሴት ቲሸርት ያገኛሉ። በላዩም ላይ የደም ጠብታዎች ነበሩ። ሁለቱም በድንጋጤ ይፈዛሉ። ጂላን ማስረጃውን ደብቃ በቦርሷ ይዛው ለመሄድ ኢልጋዝን ብትለምነው ኢልጋዝ ግን በሐቀኝነቱ በጽናት እምቢ ይላታል። ጂላን በኢልጋዝ ክትርነት ተናዳ ከመኪናው ትወርዳለች። በዚህ ጊዜ ፖሊሶቹ የቤት ውስጥ ፍተሻቸውን ጨርሰው ይወጣሉ። ከዚህ በኋላ ኢልጋዝ መርማሪ ኤረንን ጠርቶ በአባቱ መኪና ውስጥ የተገኘውን የደም ጠብታ ያለበትን የሴት ቲሸርት እንዲያይ ያደርገዋል። ጂላን በኢልጋዝ ድርጊት ተናዳ በዚህ ድርጊት ወንድምህ ለ30 ዓመታት እንዲታሰር እያደረክ ነው ብላ ትጮህበታለች። ማስረጃው ሲወጣ ክስቱ መቅቡላና አባቱ መቲን በድንጋጤ ይፈዛሉ። መቲን ወደ ቤቱ ገብቶ በንዴትና በሐዘን ዕቃዎችን ይሰባብራል። መቲን ግን የሚያለቅሰው በልጁ ክህደት ነበረ። አንተ ብትሆን ኖሮ ዓለም ሁሉ ገዳይ ነህ ቢሉኝም አላምናቸውም ነበረ፣ ምክንያቱም አንተን አውቀሃለሁ።
ነገር ግን ቺናርንም አውቀዋለሁ በማለት ለልጁ ያለውን እምነት ማጣቱን ይገልጻል። ጂላን ይሄንን ሁሉ ሰምታ ከኤረን ጋር ወደ ፖሊስ ጣቢያ ትሄዳለች። ኤረን ቺናርን ለምርመራ ከመውሰዱ በፊት ጂላን ለጥቂት ደቂቃዎች እንድታናገረው ይፈቅድላታል። ጂላን ቺናር ጋር ስትቀመጥ ጉዳዩ በጣም እንደተወሳሰበ ትነግረዋለች። ቺናር አሁንም ምንም አላደረኩም እያለ ይከራከራል። ጂላን ግን መጀመሪያ አልወጣሁም አልከኝ፣ አባት ግን ለሊት ስትገባ እንዳየ መሰከረ። አሁን ደግሞ በአባት መኪና ውስጥ የደም ጠብታ ያለበት የሴት ልብስ ተገኝቷል በማለት እውነቱን እንዲነግራት ትጠይቀዋለች። ቺናር አሁንም ለጂላን ምንም አላደረኩም እያለ ይከራከራል። አባቱ ሲጋራ በቤቱ ሲያጨስ ስለሚጠላ ሲጋራ ለማጨስ ብቻ ወደ ውጭ ወጥቶ እንደነበረም ይገልጽላታል። ጂላን ከጓደኛው ኤጂን ጋር ተገናኝታ የኤልጋዝ ወንድም ጠበቃ መሆኗን ትነግረዋለች። ኤንጂንም ኤልጋዝ ይህንን በማድረግ ህጋዊ እርምጃ እንደማይወስድባት ይረዳል። በሌላ በኩል ኤልጋዝ እና መርማሪ ኤረን በወንጀሉ ቦታ የሟች ማንነት የሚገልጽ ካርድ ያለበት ቦርሳ መገኘቱን ሰምተው ወደ ፖሊስ ጣቢያ ይሄዳሉ። በጣቢያ ውስጥ አባቱ መቲን ለቺናር ወረቀትና ብዕር ሰጥቶ በዚያ ምሽት ያደረገውን ሁሉ እንዲጽፍ ያዘዋል። ቺናር ግን የሚጽፈው ነገር እንደሌለ ሲናገር መቲን በንዴት ወንድ ሁንና ጥፋትህን እመን በማለት ይጮህበታል። ቺናርም ገዳይ ነኝ እንድል ነው የምትፈልገው ብሎ ሲመልስለት መቲን በጥፊ መታዋል። ቺናር ወደ እስር ክፍሉ ሲወሰድ መቲን በሐዘን እያለቀሰ ይወጣል። በሌላ በኩል ኤልጋዝ ወደ አቃቢ ሕግ ባሪስ ጋር ሄዶ የሟቿ ማንነት ታውቆ እንደሆነ ቢጠይቅም ባሪስ ቤተሰቦቿ ገና እንዳልተለዩ ይነግረዋል። ከዚህ በኋላ ጂላን ከችሎት ስትወጣ ከኤልጋዝ መልእክት ይደርሳታል። መልእክቱም የሟቿ ማንነት ስለታወቀ ወደ ቢሮ እንድትመጣ የሚጠይቅ ነበረ። ጂላን እና ኤልጋዝ የሟቿን ማንነት ለማወቅ ወደ አቃቢ ሕግ ባሪስ ቢሮ ቢሄዱም አያገኙትም። ጂላን ወደ አስክሬን ምርመራ ክፍል እንዲሄዱ ስትጠይቀው ኤልጋዝ ከዚህ በፊት የሞተ ሰው አይተሽ ስለማታውቂ ነው እንዲህ የምትጓጉው በማለት ሊከለክላት ይሞክራል። ጂላን በዚህ ንግግር አዝና የታላቅ እህቷ ኃይሊ ልጅ ከ6 ዓመት በፊት እንደሞተ ትነግረዋለች። ኤልጋዝ ባልጠበቀው ንግግሩ ተጸጽቶም ይቅርታ ይጠይቃታል። ወደ ምርመራ ክፍሉ ሲደርሱ መርማሪ ኤረን ለኤልጋዝ ደውሎ በሟቿ ልብስ ውስጥ በተገኘው ክብሪትና ገንዘብ ላይ የቺናር አሻራ መገኘቱን ይነግረዋል። ኤልጋዝም በድንጋጤ ይፈዛል። በመጨረሻም ወደ አስክሬኑ ክፍል ይገባሉ። መርማሪ የሟቿን መዝገብ ለማምጣት ሲሄድ ኤልጋዝ እና ጂላን ሬሳው አጠገብ ይቆማሉ። መርማሪው ተመልሶ መጥቶ የልጅቷ ስም ኤንጂ ኤርጉቫን እንደሚባል ሲነግራቸው ጂላን በድንጋጤ ሬሳው ላይ ያለውን ጨርቅ ገልጣ ታያለች። የሞተችው የገዛ ታናሽ እህቷ መሆኗን ስታውቅ ጩኸቷን ታቀልጠዋለች። ኤልጋዝም በሁኔታው በጣም ደንግጦ ይቆማል። ጂላን በከፍተኛ ሐዘን ተሰብራ ወደ ውጭ ወጣ መሬት ላይ በመቀመጥ ስቅስቅ ብላ ታለቅሳለች። ኤልጋዝ ሊያረጋጋት ቢሞክርም በወቅቱ ምንም ሊላት አልቻለም። ጂላን በከፍተኛ ድንጋጤና የሐዘን ስሜት ውስጥ ሆና ኤልጋዝን ትታው ትሄዳለች። በቀጥታ ወደ ፖሊስ ጣቢያ በመሄድ ቺናርን ለማግኘት ትጠይቃለች። ኤልጋዝ ፖሊስ ጣቢያ ደርሶ ለኤረን ሟቿ የጂላን እህት መሆኗን ሲነግረው ኤረን በድንጋጤ ይፈዛል። ጂላን ቺናር ጋር በምትገባበት ጊዜ ምን ልታደርገው እንደምትችል በመስጋት በካሜራ ይከታተሏታል። ጂላን ቺናር ጋር ስትገባ ሟቿ ኤንጂ መሆኗን ነግራው የሚያውቃት ከሆነ ብላ ጠይቀዋለች። እሱ ግን አሁንም አላውቃትም ይላል። ጂላን ፎቶዋን ስታሳየው አላውቃትም ማለቱን ሲቀጥል ጂላን በንዴት ትቃጠላለች። እንዴት አታውቃትም? የለበሰችው ያንተን ልብስ ነው፣ በካርዷ ላይ ያንተ አሻራ አለ እያለች ቺናርን መምታትና ማነቅ ትጀምራለች። ይሄኔ ኤረን በፍጥነት ገብቶ ጂላንን ያስወጣታል። ጂላን ከወጣች በኋላ ወደ ኤልጋዝ ጋር ሄዳ ወንድም ገዳይ መሆኑንና እህቴ መሞቷን እያወክ ነው የሱ ጠበቃ እንደሆነ ያደረከኝ ብላ ትጮህበታለች። ኤልጋዝ ግን ሬሷ በተገኘበት ቀን ፊቷ እንደማይታይና ማንነቷ እንዳልታወቀ ሊያስረዳት ይሞክራል። ጂላን ግን በሐዘን ተሰብራ ትታው ትሄዳለች። ከዚህ በኋላ አባቱ መቲን መጥቶ ስለ ልጅቷ ማንነት ሲጠይቅ ኤልጋዝ የጂላን እህት መሆኗን ይነግረዋል። ጂላን እናቷና ወንድሟን ይዛ አስክሬኑን እንዲያዩ ወደ ምርመራ ክፍል ትወስዳቸዋለች። እናቷን በድንጋጤ ይህቺ ልጅ አይደለችም እያለች ትጮሃለች። በዚህ መሃል ለጂላን ከሟች እህቷ ስልክ ፈተና ልገባ ነው ጸልይልኝ የሚል መልእክት ይደርሳታል። ይሄ መልእክት ጂላንን ግራ ያጋባታል። አቃቤ ሕግ ባሪስ የሟቿን መዝገብ ሲመለከት የገዳዩ ጠበቃ የሟቿ እህት መሆኗን አይቶ ይገረማል። በፖሊስ ጣቢያ ውስጥ ኤልጋዝ ኤረንን ቺናር ላይ ጫና አድርግና እውነቱን እንዲናገር አድርገው እያለ ጂላን በድንገት ገብታ ከእህቷ ስልክ የተላከ መልእክት ታሳየዋለች። መርማሪ ኤረንና ኤልጋዝ በኤንጂ ስልክ የተላከውን መልእክት አይተው ይገረማሉ። ኤንጂን የምትማርበትን ዩኒቨርሲቲ ለማጣራትም ይነሳሉ። በጉዞ ላይ ያሉ ኤረን ጂላንን ስለ ኤንጂን ጠላቶች ወይንም ፍቅረኛ ይጠይቃታል። ጂላንም የምታውቀው ነገር እንደሌለ ትገልጽለታለች። በዚህ መሃል ጂላን ስለ እህቷ ትዝታ ውስጥ ትገባለች። በእለቱ ተጣልተው እንደነበር በኋላ ግን ኤንጂ በራሷ የቁጠባ ገንዘብ የገዛችላትን ብሉዝ በስጦታ ሰጣት እንደታረቀቻትና የምትወደውን ዘፈን እንደላከችላት ታስታውሳለች። ጂላን በሐዘን ተሰብራ ያንን ዘፈን እያዜመች ስቅስቅ ብላ ታለቅሳለች። ዩኒቨርሲቲ ሲደርሱ የኤንጂ የቅርብ ጓደኛ መርዋንን ያገኟታል። የኤንጂ ሁለተኛ ስልክም በሷ እጅ ላይ ይገኛል። ከአንድ እድሜ ከሚበልጣት ሰው ጋር ፍቅር እንደያዛትና እሱን ለመገናኘት ከመድረክ ልብስ ተውሳ እንደሄደች ትናገራለች።
እንዲያውም እንጂ ቤተሰቦቿ እንዳይጠረጥሩ መርዋ ጋር እንደምታደር ነግራቸው መርዋም ለጂላን በየቀኑ የሐሰት መልእክቶችን እንድትልክላት አዛት እንደነበረም ትገልጻለች። ኤረን ደም ያለበትን ብሉዝ ለመርዋ ሲያሳያት የራሷ የመርዋ እንደሆነና ለኤንጂ እንዳበደረቻት ታረጋግጣለች። ሆኖም መርዋ ቺናርን እንደማታውቀው ትገልጻለች። በመጨረሻም ኢልጋዝ ወደ ቺናር ክፍል በመግባት እውነቱን እንዲናገር በድጋሚ ወተውተዋል። ቺናር ግን በንዴት እኔ አልገደልኳትም እያለ መጮሁን በመቀጠል አሁንም ኤንጂን እንደማያውቃትና እንዳልገደላት በቃሉ ጸንቶ ይከራከራል። በሌላ በኩል አቃቤ ሕግ ባሪስ መርማሪ ኤረንንና በቢሮ ያሉትን ሰራተኞች በሙሉ ጠርቶ ስለ ጉዳዩ ምንም አይነት መረጃ ለኢልጋዝ እንዳይሰጡ ካልሆነ ግን ከስራ እንደሚባረሩ ያስጠነቅቃቸዋል። ከዚህ በኋላ ጂላን ወደ ቤቷ ስትመለስ በአንድ የአሳ መሸጫ ሱቅ አጠገብ ትቆማለች። በከፍተኛ ቁጣና ሐዘን ውስጥ ስለነበረችም ባለቤቱን እህቴን የገደልከው አንተ ነህ እያለች ትጣለዋለች። ኢልጋዝ በዚያው ቅጽበት ደርሶ ጂላንን ከሰውየው ላይ በመገላገል ይቅርታ ይጠይቃል። ቤተሰቡ ጋር ሲደርስ ሁኔታው እጅግ ያሳዝናል። አሁንም በድንጋጤው ስለነበረች ኤንጂ መሞቷን አምና አልተቀበለችም ነበረ። አባታቸው ዛፈር ከባህር ጉዞ ተመልሶ ቤት ሲገባ ቤተሰቡን በሐዘን ተውጦ ያገኛቸዋል። ጂላን ኤንጂ መሞቷን ስትነግሩ ዛፈር በድንጋጤ ይፈዛል። እናቷ ግን አሁንም አትሰማቸውም። ኤንጂ ፈተና ስላለባት ነው ያልመጣችው እያለች ትጮሃለች። ዛፈር ወደ ውጭ ወጥቶ በሐዘን ሲያለቅስ ጂላን አጠገቡ ትቀመጣለች። ገዳዩ ማን እንደሆነ ሲጠይቃት የፖሊስ አዛዡ ልጅና የአቃቤ ሕጉ ወንድም ቺናር ነው ስትል ትነግረዋለች። በማግስቱ ጠዋት ፖሊስ ወደ ጂላን ቤት በመሄድ ቤተሰቦቹ አቃቤ ሕግ ባሪስን እንዲያገኙት ይጠይቃል። ይህኔ ታላቅ እህቷ አይሊን በፖሊሶቹ ድርጊት ተነዳ ወደ ገዳዩ ጋር ሄዱ እንጂ እኛ ጋር ምን ትሰራላችሁ በማለት ትጮህባቸዋለች። በኢልጋዝ ቤትም አክሱ መቅቡላ የአካባቢው ሰው ሁሉ ስለ ቺናር ሁኔታ እየጠየቀ እንደሆነና ቺናር ተመልሶ ይመጣ እንደሆነ ኢልጋዝን ጠይቀዋለች። ኢልጋዝ ግን ጥፋተኛ ከሆነ ይቀጣል ካልሆነ ግን ይመጣል በማለት ይመልስላታል። በመጨረሻም አባቱ መቲን የአንድ የድሮ ጠበቃ አድራሻ ካርድ ሰጥቶት እንዲያነጋግረው ቢጠይቀው ኢልጋዝ ግን ትንሽ እንዲጠብቅ ይነግረዋል። መቲን ኢልጋዝን ምን እንጠብቅ ብሎ ሲጠይቀው ኢልጋዝ አሁንም ጂላን በጉዳዩ ላይ እንድትቀጥል እንደሚፈልግ ይነግረዋል። መቲንም እንዴት የእህቷን ገዳይ ትከላከላለች በማለት ቢገረምም ኢልጋዝ ግን እውነተኛ ገዳይ ማን እንደሆነ ለማወቅ የጂላን መኖር አስፈላጊ እንደሆነ ያምናል። በሌላ በኩል ጂላን አዳዲስ መረጃዎችን ለመስማት ወደ አቃቤ ሕግ ቢሮ ለመሄድ ስትነሳ ታላቅ እህቷ አይሊን ትከለክላታለች። እናታችን በዚህ ሁኔታ እያለች አንቺ ቤተሰብሽን ትተሽ ትሄጃለሽ በማለትም ተወቅሳታለች። ጂላን ግን ገዳዩ በነፃነት እየኖረ እንዴት ዝም ብላለሁ በማለት ትከራከራለች። አይሊን ኤንጂን በዚያ ምሽት መርዋ ጋር እንድታደር የፈቀደችላት ጂላን በመሆኗ ለሞቷ ተጠያቂ እንደሆነች ስትነግራት ጂላን በከፍተኛ ሐዘንና ቁጭት እያለቀሰች ትወጣለች። ከዚህ በኋላ አቃቤ ሕግ ባሪስ መርማሪ ኤረንን ወደ ኤንጂን ቤት ልኮ ምርመራውን እንዲያጠናቅቅና መቲንንም ለምስክርነት እንዲያመጣው ያዛል። ኤረን ለኢልጋዝ ቺናር በጠቀሰው አካባቢ ፍተሻ ቢያደርጉም ምንም እንዳልተገኘና በካሜራዎች ላይ አጠራጣሪ ነገር እንዳልታየ ነግረዋል። ባሪስ ደግሞ በድብቅ የኢልጋዝ ወንድም በግድያ መጠርጠሩ ለጋዜጠኞች እንዲነገር ያደርጋል። ከዚያም ለእህቱ ለኒቫ ደውሎ ቺናር ይበልጥ እየተጠላለፈበት እንደሆነና ወደ ወይኒ ሊወርድ እንደሚችል ይነግራታል። ኒቫ ኢልጋዝ በዚህ እንደሚጎዳ ብትገልጽም ባሪስ ግን እኔ ፍትህን እያሰፈንኩ ነው በማለት ይመልሳል። በመጨረሻም ኢልጋዝ የወንጀሉ ላይ የተቀረጹ የካሜራ ምስሎችን በዝርዝር ሲመረምር ያ የአሳ ሻጭ ሰው በካሜራው ላይ ይታያል። ሰውየው ወንጀሉ የተፈጸመበት ቦታ እንዳየ ወዲያውኑ መኪናውን አዙሮ ሲመለስ በካሜራው ላይ በግልጽ ይታያል። ኢልጋዝ ሰውየው ትናንት ምንም አላውቅም ብሎ የዋሻውን ውሸት ስለገባው በአስቸኳይ ምርመራ እንዲደረግበት ያዛል። ጂላን እና አባቷ ዛፈር አቃቤ ሕግ ባሪስ ቢሮ ውስጥ እየጠበቁት እያለ ጂላን በድብቅ የመዝገብ ፋይሎችን ትገልጣለች። አባቷ ቁጭ እንድትል ቢነግራትም እሷ ግን በአዲሱ መረጃ ውስጥ አንድ ትኩረቷን የሳበ ነገር ታገኛለች። በሌላ በኩል ኢልጋዝ በስራ ላይ ያለ መርማሪ ኤረን የባሪስን ማስጠንቀቂያ በመጣስ አንድ ወሳኝ ፋይል በድብቅ በበሩ ስር ያስገባለታል። ኢልጋዝም ሌሎች እንዳይጠረጥሩ ሰራተኛውን ጠርቶ ስለ ራስ ማጥፋት ወንጀሎች የሚገልጹ ፋይሎችን እንዳመጣለት በማዘዝ መርማሪው የሰጠውን መረጃ በሚስጥር ይይዛል። ባሪስ ወደ ቢሮ ሲመጣ ለጂናልና ለአባቷ የቀብር ስነ ስርዓቱን በነጋታው ጠዋት ማከናወን እንደሚችሉ ይነግራቸዋል። በመቀጠልም ስለ ቤተሰቡ ሁኔታ ምርመራ ይጀምራል። አባቷ ዛፈር የቀድሞ የመርከብ ካፒቴን እንደነበረና አሁን በሳምንት 3 ቀን አሳ ለማጥመድ ወደ ባህር እንደሚወጣ ይረዳል። እንዲሁም የጂላን እህት አይሊን ባሉስማን በባንክ ውስጥ በኢንሹራንስ ክፍል እንደሚሰራና በወቅቱ ከከተማ ውጪ እንደነበረም ይነግሩታል። ባሪስ ከቀብሩ በፊት ሁሉንም የቤተሰብ አባላት አነጋግሮ ቃላቸውን መቀበል እንደሚፈልግ ይገልጻል። ጂላን ስለ ጉዳዩ አዲስ መረጃ እንዲሰጣት ብትጠይቀው ባሪስ አንቺ የቺናር ጠበቃ ስለነበርሽ መረጃ የመቀበል መብት የለሽም በማለት እምቢ ይላታል። አባቷ ዛፈር ጂላን የቺናር ጠበቃ እንደነበረ ሲሰማ በጣም ተቆጥቶ ጥሏት ይወጣል። ጂላንም ተከትለው በመሄድ ኤንጂ መሞቷን ከመታወቁ በፊት የነበረ ነገር እንደሆነ ለማስረዳት ብትሞክርም ዛፈር ግን እህትሽን የገደሉ ሰዎች ናቸው በማለት ከነሱ ጋር ማንኛውንም ግንኙነት እንድታቋርጥ ያዛታል። ከዚህ በኋላ ጂላን ወደ ፖሊስ ኡሙት ጋር ሄዳ የምርመራ ውጤቶችን ለማየት ብትጠይቅም ባሪስ ማንንም እንዳያናገሩ ስላስጠነቀቃቸው ፈቃደኛ አይሆንም።
በመጨረሻ ጂላን ወደ ኤልጋዝ በመሄድ በድጋሚ የቺናር ጠበቃ መሆን እንደምትፈልግ ትነግረዋለች። ኤልጋዝም ወዲያውኑ ይስማማል። ምክንያቱም ቺናር የፖሊስ ልጅ እንደመሆኑ መጠን ወንጀል ቢሰራ ኖሮ እንዴት መደበቅ እንዳለበት ያውቅ ስለነበረ አሁን ያለው ሁኔታ እሱ እንዳልገደላት እንደሚያሳይ ኤልጋዝ ያምናል። ግን ኤልጋዝ ጂላን በድጋሚ የቺናር ጠበቃ ለመሆን የፈለገችው ቺናር ገዳይ መሆኑን አምና እሱን አጋልጣ ቤተሰቡን ለማዋረድ እንደሆነም ይነግራታል። ጂላንም ቺናር ገዳይ ሆኖ ከተገኘ ተገቢውን ቅጣት ማግኘት እንዳለበትና ኤልጋዝም ቢሆን ሊከለክላት እንደማይገባ ትገልጽለታለች። በሌላ በኩል አባቷ ዛፈር ወደ ቀድሞ ጓደኛው ጠበቃ ያክታ በመሄድ እኔ በልጄ ሞት ልቤ እንደተቃጠለ ሁሉ የገዳዩን አባት ልቡ እንዲቃጠል አድርግልኝ በማለት በበቀል ስሜት ይማጸነዋል። ዛፈር ጂላን ገና ወጣት ጠበቃ በመሆኗ የፖሊስ አዛዡን ተጽዕኖ መቋቋም አትችልም ብሎ ስለሚያምን ያክታ በጉዳዩ እንዲገባ ይፈልጋል። ከዚህ በኋላ ኤልጋዝና ጂላን መርማሪ ኤረን ዘንድ በመሄድ ጂላን የቺናር ጠበቃ መሆኗን ይነግሩታል። ኤረንም በምርመራው በኤንጂ አካል ላይ የጥፍር ጭረት ቢገኝም የቺናር አለመሆኑን፣ ነገር ግን በቺናር ስልክ ላይ የኤንጂ ቁጥር መገኘቱን በእለቱ 5:30 አካባቢ ተደውሎለት ሊያገኛት ወጥቶ ሊሆን እንደሚችል ይነግራቸዋል። ጂላን በሐዘን ተውጣ እህቴ ለኔ በጣም ቅርብ ሆና እያለ እንዴት ሌላ ድብቅ ስልክና በእድሜ የሚበልጥ ፍቅረኛ ኖራት በማለት ትገረማለች። በመቀጠልም ኤንጂን የሚመለከት ፍንጭ ለመፈለግ ወደ ቤቷ ትሄዳለች። ኤልጋዝ ደግሞ ወደ ዩኒቨርሲቲ ያመራል። በሌላ በኩል አሳሳጩ ነጂም ፖሊሶች ወደ ሱቁ ሲመጡ የኤንጂንን ፎቶዎች ከስልኩ ላይ በፍጥነት ያጠፋል። በእስር ቤት የሚገኘው ቺናር ደግሞ በምግብ ውስጥ ዝምታ ለሁላችንም ይበጃል፣ ዝም በል የሚል ምስጢራዊ መልእክት ይደርሰዋል። ጂላን ቤት ደርሳ የኤንጂንን ክፍል ስትፈትሽ ያልጠበቀቻቸውን ውድ የወርቅ ሳጥኖች፣ ልብሶችና የቅንጦ ስጦታዎች ታገኛለች። በዚህ ጊዜ የታላቅ እህቷ ልጅ ፓርላ ትገባለች። ጂላንም ኤንጂ ስለ ፍቅረኛዋ የነገረቻት ነገር ካለ ትጠይቃታለች። ጂላን በኤንጂ ክፍል ውስጥ የመኪና ቁልፍ ስታገኝ በጣም ትደነግጣለች። የ20 ዓመት ተማሪ የሆነችው እህቷ ይህንን ሁሉ ገንዘብ አግኝታ መኪና እንዴት ሊኖራት እንደቻለ ለማወቅ ፓርላን ታወጣጣታለች። ፓርላም ስቅስቅ ብላ ያለቀሰች መኪናው የኤንጂ እንደሆነ ስትነግራት ጂላን በንዴት ትጮህባታለች። ማነው መኪና ይገዛላት እያለች ፓርላን ስታጨናንቃት እናቷ አይሊን ደርሳ ልጇን ይዛ ትወጣለች። በሌላ በኩል ኤልጋዝ ዩኒቨርሲቲ ሄዶ የካፌውን ባለቤት ስለ ቺናር እና ስለ ኤንጂ ጠይቀዋል። ባለቤቱም ቺናር ለኤንጂ ስሜት ቢኖረውም በመካከላቸው የፍቅር ግንኙነት እንዳልነበረና ጓደኛሞች ብቻ እንደነበሩ ይነግረዋል። ከዚህ በኋላ ጂላን ወደ መርዋ በመሄድ ስለ መኪናው እውነቱን እንድትነግራት ታስገድዳታለች። መርዋም ኤንጂ መኪናውን በዩኒቨርሲቲ መኪና ማቆሚያ ውስጥ እንደምታስቀምጠውና አልፎ አልፎም እንደምትጠቀምበት ትገልጽላታለች። ጂላን ወዲያውኑ ለኤልጋዝ ደውላ ዩኒቨርሲቲ እንዲጠብቃት ትነግረዋለች። በእስር ቤቱ በኩል ደግሞ ቺናር ጓደኛው ሰርዳር ተይዞ ወደሱ ክፍል ሲገባ ሲያይ በጣም ይደነግጣል። በዚህ መሃል አቃቢ ሕግ ቦሪስ ስለ ቺናር የሚገልጸው ዜና በጋዜጣ እንዲወጣ ማድረጉን ቀጥሏል። ኡስማን ዜናውን ሲያይ በጣም ይረበሻል። ይህም እሱ ራሱ ከገዳዩ ጋር ግንኙነት ሊኖረው እንደሚችል ፍንጭ ይሰጣል። ጂላን ዩኒቨርሲቲ ደርሳ መኪናውን ለመክፈት ስትሞክር ኤልጋዝ ሊከለክላት ይሞክራል። ጂላን ግን በቁጣ ተሞልታ አብራኝ ያደገች እህቴ አታላይ ሆና ከተገኘች ስለሷ ሁሉንም ነገር አውቃለሁ ብዬ አስብ ነበረ፣ ግን ድብቅ ህይወት ትኖር ነበረ በማለት በሐዘንና በቁጭት ትናገራለች። ኤልጋዝንም ምርመራውን በድብቅ እየመራ እንደሆነ ለቦሪስ እነግርብሃለሁ በማለት ትዝትበታለች። ጂላን የኤንጂንን መኪና ለመፈተሽ በምትዘጋጅበት ወቅት ኤልጋዝ ቺናር ለምርመራ በቁጥጥር ስር መዋሉን የሚገልጽ ስልክ ይደርሰዋል። ጂላን መኪናውን ስትፈትሽ ያልጠበቀችው ነገር ያጋጥማታል። በውስጡ የኤንጂን ፎቶዎች ታገኛለች። ፎቶዎቹን ስታገላብጥ ግን ኤንጂ ከአባቱ ከመቲን ጋር አብራ የተነሳችው ፎቶ አይታ በጣም ትደነግጣለች። በሌላ በኩል አቃቢ ሕግ ቦሪስ መቲን በወንጀሉ ዕለት የት እንደነበረ እየመረመረ ነው። መቲን በዚያ ምሽት ቤቱ ሆኖ ቴሌቪዥን እያየ እንደነበረና ቺናርም ክፍሉ እንደነበረ ቢገልጽም ቦሪስ የኤንጂን ፎቶ ሲያሳየው ከዚህ በፊት አይቻት አላውቅም በማለት ይክዳል። ጂላን ከመኪና ወርዳ ፎቶውን ለኤልጋዝ ስታሳየው ኤልጋዝ በድንጋጤ ይደርቃል። ጂላን በንዴት ተሞልታ እናንተ ሁላችሁም ውሸታሞች ናችሁ፣ አባት እህቴን ገሏት ሊሆን ይችላል፣ ቺናርም ዝም ያለው አባቱን ለመከላከል ሊሆን ይችላል በማለት ተወነጅለዋለች። ኤልጋዝ አባቱ እንዲህ አይነት ድርጊት ይፈጽማል ብሎ ባያምንም ብዙ ሰዎች የሥነ ምግባር ባለቤት ነን ቢሉ ውስጣቸው ሌላ ነው በማለት ትከራከራለች። ኤልጋዝም በንግግሯ ተቆጥቶ ጥሏት ይሄዳል። በእስር ቤቱ በኩል ሰርዳር ቺናርን እያስፈራራው ነው። ለማንም አትናገር፣ ብትናገር ግን ቤተሰቦች ላይ ይበቀላለሁ በማለት ቺናር እውነቱን እንዳያወጣ ያስጠነቅቀዋል። በዚህ መሃል የዛፈር ጠበቃ የሆነ አክታ ወደ ቺናር በመምጣት የራሱን ካርድ ይሰጠዋል። ነገር ግን ቺናር ዝምታን በመምረጡ የአክታ ካርዱን መልሶ በመውሰድ አሁን የኤንጂ ቤተሰብ ጠበቃ መሆኑንና ነገሮች ይበልጥ እንደሚከብዱ ይነግረዋል። የአክታ ቺናርን በደረስክበት ነገር እንድትጸጸት አደርጋለሁ ብሎ ከወጣ በኋላ ኤልጋዝ በመንገድ ላይ አባቱ መቲንን በአጋጣሚ አግኝቶት ያናግረዋል። ኤልጋዝ መቲንን በእውኑ ኤንጂንን አታውቃትም ብሎ ሲጠይቀው መቲን መጀመሪያ ላይ እንዳላስታወሳት ነገር ግን በኋላ ላይ በበጎ አድራጎት ማህበሩ በኩል እንደሚያውቃትና የገንዘብ እርዳታ ያደርግላት እንደነበረ ይገልጽለታል። መቲን አክሎም ኤንጂ በአንድ ወቅት በስርቆት ተከሳ ወደ ፖሊስ ጣቢያ መታ እንደነበረና
አባቴ ታስሯል ብላ ስለለመነችው ከማህበሩ የትምህርት ዕድል እንደሰጣት ይነግረዋል። ሆኖም ኢልጋዝ አባቱ ማንም ሰው አይቶ እንደማይረሳ ስለሚያውቅ መቲን መጀመሪያ ላይ አላውቃትም ማለቱ ጥርጣሬ ይፈጥርበታል። መቲን ግን ልጁ ስላላመነው ተናዶ ጥሎት ይሄዳል። በሌላ በኩል አቃቢ ሕግ ባሪስ መርማሪ ኤነንን ወደ ኤንጂ ቤት ልኮ ተጨማሪ ምርመራ እንዲያደርግ ያዘዋል። ባሪስ ቺናር ዋና ተጠርጣሪ ቢሆንም ብዙውን ጊዜ እንዲህ አይነት ወንጀሎች ከቤተሰብ አባላት ጋር ግንኙነት ሊኖራቸው ስለሚችል የአባቷ የዛፈርንና የእህቷን ባል ኦስማንን የዚያ ምሽት እንቅስቃሴ እንዲያጣራ ኤረንን ያዘዋል። ቀብሩን በአስቸኳይ እንዲፈጸም ይወስናል። በሌላ በኩል ጂላን ወደ ቺናር በመሄድ የአባቱንና የኤንጂንን ፎቶ ታሳየዋለች። አባትህም አንተ ማናውቃትም ስትሉኝ ቆይታችሁ አሁን ግን ፎቶአችሁ ተገኝቷል በማለት ትወቅሰዋለች። እንዲሁም በዚያ ምሽት ኤንጂ ደውላለት ሊያገኛት እንደወጣ ፖሊሶች ማወቃቸውን ትነግረዋለች። ምን እያደረጋችሁ ነበር? ግንኙነታችሁስ ምንድነው? በማለት ስታጨናነቀው ቺናር እውነቱን ለመናገር ይገደዳል። ቺናር አሁንም ለጂላን ጥያቄዎችን መልስ መስጠትን ቢቢልም በመጨረሻ ግን አንድ ፍንጭ ይሰጣታል። በኦርታኮይ አካባቢ በሚገኝ አንድ አራተኛ ፎቅ ህንጻ ውስጥ የጥርስ ህክምና ክፍል ባለበት ኤንጂ በዚያ ምሽት እንደነበረች ይነግራታል። ጂላን ቤቱ የማን እንደሆነና ቺናር እዛ ስለመገኘቱ ብታስጨንቀውም ቺናር ወደ መሬት እያየ ዝምታን ይመርጣል። ጂላን ቺናር እውነተኛ ገዳዩን እንደሚያውቅ እርግጠኛ ብትሆንም እሱ ግን ምንም ተጨማሪ ነገር ላለመናገር ይወስናል። በሌላ በኩል ኢልጋዝ ቺናርን ለማየት ይመጣል። ወደ ፍርድ ቤት ሊወሰድ መሆኑንና ጉዳዩ በድጋሚ ለመታየት ቢያንስ ከ3 እስከ 6 ወራት ሊፈጅ እንደሚችል በመግለጽ እንዲናገር ይለምነዋል። የሚያስፈራራ ሰው አለ ወይም ብሎ ቢጠይቀውም ቺናር ግን የለም በማለት ይክዳል። ቺናር ወደ ፍርድ ቤት ሲወሰድ ኢልጋዝ ጂላንን ያገኛታል። ጂላን አንድ አስፈላጊ ጉዳይ እንዳለባትና ከዚህ በኋላ ወደ ችሎት እንደምትመጣ ትነግረዋለች። ኢልጋዝ ቺናር ምን እንደነገራት ቢጠይቃትም ጂላን ግን ሚስጥሩን አትነግረውም። ይልቁንም የአባቱን የመቲንን ሚስጥርና ፎቶን ለምን እንዳልነገራት ትወቅሰዋለች። ኢልጋዝም ጂላን ለምን ወዲያውኑ እንዳልነገረችው ይጠይቃታል። ጂላን ግን በፎቶዎቹ ጀርባ ላይ ከማህበሩ የተሰጠ የሚል ጽሑፍ ማየቷንና እሷን በኋላ ላይ እንዳወቀች ትገልጽለታለች። እኔን ከመጠየቅ ይልቅ አባትህን መርምር ብላውም ትሄዳለች። በዚህ መሃል አቃቤ ሕግ ባሪስ መጥቶ አብረው ምን እንደሚሰሩ ይጠይቃቸዋል። ጂላን የቺናር ጠበቃ በመሆኗ ስለ ስራው እያወሩ እንደሆነ ነግራው ትሄዳለች። ከዚህ በኋላ በጂላን ቤት ውስጥ የፖሊስ ፍተሻ ቡድን ደም ያለበት ቦርሳና ደም የነካው የወንድ ሸሚዝ ያገኛል። ቤተሰቦቿ በድንጋጤ ተውጠው ይመለከታሉ። በሌላ በኩል መቲን ጺሙን እየላጨ ያለ እህቱ ገብታ ቺናር ቢታሰር ምን ሊሆን እንደሚችል በመጠየቅ እንዲረዳው ትማጸነዋለች። እሱ ግን በዝምታው ይገፋበታል። ጂላን ቺናር የነገራትን አድራሻ ፈልጋ ኦርታኮይ ስትደርስ አንድ ሰው በመስኮቱ በኩል አይቷት ይደነግጣል። አንዲት ሴት እታች ቆማ ወደ ቤቱ እያየች ነው ሲልም ለሚስቱ ይነግራታል። ይሄኔ ኢልጋዝ ተከትሏት እዚያው ደርሶ ሲያገኛት እየሰለልከኝ ነው ብላ ትጠይቀዋለች። የቤቱን ደውል ሲደውሉ የኤንጂ ዩኒቨርሲቲ መምህር የሆነው ኦዛንና ሚስቱ ኑርጃን በሩን ይከፍታሉ። ጂላን ራሷን ካስተዋወቀች በኋላ ኢልጋዝ የኔ ሰልጣኝ ነው በማለት ተዋሻለች። በመቀጠል መርማሪ ኤረን ወደ ጂላን ቤት ይደርሳል። መርማሪዎቹ ያገኙትን ሸሚዝ ለኤረን ሲሰጡት አባቷ ዛፈር አሳ ስላጠመድኩኝ የአሳ ደም ነው በማለት መልስ ይሰጣል። ደም፣ ጸጉርና አሻራ ያለበትን ቦርሳ ደግሞ ለምርመራ ይዘውት ይሄዳሉ። በሌላ በኩል ኡስማን ወደ ልጁ ፓርላ ጋር በመሄድ የሞባይል መልእክቶችን እንዴት እንደሚጠፉ ይጠይቃታል። ፓርላ መልእክቶቹ ቢጠፉም ከሌላኛው ሰው ስልክ ላይ እንደማይጠፉ ስትነግረው ኡስማን በጣም ይረበሻል። ወደ ጂላንና ኢልጋዝ ስንመለስ በኦዛን ቤት ውስጥ የኤንጂንን ፎቶ ያገኛሉ። ኦዛን መጀመሪያ ላይ አላውቃትም ብሎ ቢክድም ሚስቱ ኑርጃን ግን ኤንጂንን ደጋግሞ በኦዛን ቢሮ ውስጥ እንዳያቻት በመግለጽ እውነቱን ትናገራለች። ኢልጋዝ የኦዛን ፊት ላይ ያለውን መቧጨር አይቶ ሲጠይቀው ኦዛን ሌባ ገብቶብኝ ስታገል ነው በማለት ይመልሳል። ጂላን ፍንጭ ፍለጋ ወደ ሽንት ቤት ገብታ ምንም ሳታገኝ ስትቀር ዲኤንኤ ምርመራ ለማድረግ የኦዛንና የኑርጃንን የጥርስ ብሩሾች በድብቅ ሰርቃ ትወጣለች። ጂላን የጥርስ ብሩሹን ለኢልጋዝ ብትሰጠውም ኢልጋዝ ማስረጃው የተገኘበት መንገድ ህጋዊ ስላልሆነ ውድቅ ሊያደርገው ይሞክራል። ጂላን ግን በንዴት ብሩሾቹን ነጥቃ በመያዝ ወደ ፍርድ ቤት ታመራለች። ፍርድ ቤት ስትደርስ ግን አባቷ ዛፈር እዚያ መገኘቱ ትልቅ ድንጋጤ ይፈጥርባታል። በአባቷ ፊት ለእህቷ ገዳይ ስትከላከል መታየት ስላልፈለገች ለጊዜው ዘዴ በመቀየር በቺናርና በቤተሰቡ ላይ እንደተናደደች በመምሰል ትጮኻለች። ዳኛው ለጥቂት ጊዜ ችሎቱን ሲያቋርጥ ጂላን ኤንጂን አባቷን ይዞ እንዲሄድ ትነግረዋለች። አባቷ ከሄደ በኋላ ግን የጠበቃ ልብሷን ለብሳ ቺናርን በጽኑ መከላከል ትጀምራለች። አቃቤ ሕግ ባሪስ ቺናር ዝም ማለቱ ጥፋተኝነቱን ያረጋግጣል ቢልም ጂላን ግን ዝምታው ከፍርሃት የመነጨ መሆኑን በመግለጽ ትከራከራለች። ሆኖም ዳኛው ቺናር ታስሮ እንዲቆይ ይወስናል። ከችሎቱ ሲወጡ ጠበቃ ያክታ ጂላን የቺናር ጠበቃ መሆኗን ለአባቷ እንደሚነግርባት በመናገር ያስፈራራታል። ቺናር ወደ እስር ቤት ሲወሰድ ዛፈር በንዴት ሊመታው ይሞክራል። በሌላ በኩል መርማሪ ኤረን አንድ አስደንጋጭ መረጃ ለኢልጋዝ ያደርሰዋል። የመቲን የባንክ አካውንት ሲመረመር የጂላን ቤተሰቦች የሚኖሩበት ቤት በየወሩ ግማሽ ኪራይ እየከፈለላቸው እንደነበረ መታወቁን ይነግረዋል። ኢልጋዝ በከፍተኛ ንዴት ወደ አባቱ ቤት በመሄድ ከጂላን ቤተሰቦች ጋር ምን ግንኙነት አለ? ለምን ኪራይ ትከፍላለህ? በማለት ያፋጥጠዋል። ኢልጋዝ በአባቱ ቅንነትና ታማኝነት ላይ ጥርጣሬ ስለገባው
ወንድሙ ቺናርን ለማዳን የነበረውን እድል ሁሉ ለአባቱ ክብር ሲል መስዋዕት ማድረጉን በቁጭት ይገልጽለታል። መቲም በልጁ ንግግር በጣም ተመቶና ተጸጽቶ ወደ ክፍሉ በመግባት በሩን ይዘጋል። ከዚያም ራሱን ለማጥፋት ሽጉጡን ያወጣል። ኤልጋዝ በሩን እየመታ እንዲከፍትለት ይጮሃል። መቲን ራሱን ሊያጠፋ ሲል ኤልጋዝ በሩን ሰብሮ በመግባት ሽጉጡን ከእጁ ላይ መንጥቆ ያስጥለዋል። ኤልጋዝ አባቱን ለምን እንዲህ አይነት ከባድ ውሳኔ ላይ እንደደረሰ ቢጠይቀው መቲ ግን ከመሞት ይልቅ በአንተ ፊት መዋረዱ ይበልጥ ያሳምመኛል በማለት በከፍተኛ ሐዘን ያለቅሳል። በማግስቱ ጠዋት ጂላን ስትነቃ እናቷ ጉል እንጂ የምትወዳቸውን ጣፋጭ ምግቦች እያዘጋጀችና ሙዚቃ እየሰማች ታገኛታለች። እናቷ አሁንም ልጇ መሞቷን አምና መቀበል ስላልቻለች በቅዠት ውስጥ ትገኛለች። በሌላ በኩል መምህር ኦዛን የጥርስ ብሩሹን ሲያጣ ሚስቱ ኑርጃን ጂላን እንደወሰደችው ገብቷ ትጮሃለች። ኑርጃን እንጂ ስትሞት የነበረውን አሰቃቂ ትዕይንት እያስታወሰች ስቅስቅ ብላ ታለቅሳለች። ኦዛንም ማንም እንደማያውቅባት ቃል በመግባት ሊያረጋጋት ይሞክራል። ከዚህ በኋላ መርማሪ ኤረን ለኤልጋዝ እንደገለጸው መቲን ለጂላን ቤተሰቦች ኪራይ የሚከፍልላቸው የጂላን አባት ዛፈር በአንድ ወቅት በማጭበርበር ተከሶ በታሰረበት ወቅት ቤተሰቡ በችግር ላይ ስለነበሩ በሚስጥር ለመርዳት በማሰብ ነበረ። በተጨማሪም ኤረን በቦርሳው ላይ የተገኘው አሻራ የቺናር አለመሆኑን ይነግረዋል። ኤልጋዝ ይህንን ሲሰማ አቃቢ ሕግ ባሪስ ቺናርን ያሰረው ያለበቂ ማስረጃ መሆኑን ተረድቶ በንዴት ወደ ቢሮ ያመራል። ኤረን ጉዳዩ ሚስጥራዊ ሆኖ እንዲቀጥልና ኤልጋዝ ጣልቃ እንዳይገባ ቢመክረውም ኤልጋዝ ግን አልሰማውም። ኤልጋዝ ወደ ባሪስ ቢሮ በመግባት የግል ቅሬታውን የኒቫን ጉዳይ ከስራው ጋር እየቀላቀለ እንደሆነ ይቆሰዋል። ባሪስ ግን ስራውን ብቻ እየሰራ እንደሆነ ይገልጻል። ኤልጋዝ በንዴት የቺናርን የዕፅ ምርመራ ውጤት እያየ እንዳላየ አልፈሃል በማለት ባሪስ ማስረጃውን እያድበሰበሰ እንደሆነ በድፍረት ይነግረዋል። ኤልጋዝ የቺናርን የዕፅ ምርመራ ውጤት በተመለከተ ባሪስን ሲጠይቀው ባሪስ ይህን መረጃ ማን እንደሰጠው ይጠይቃል። ኤልጋዝም ከጠበቃዋ ከጂላ እንደሰማ ይነግረዋል። በመቃብር ስፍራው የኤንጂ ቀብር ሲፈጸም ቤተሰቦቿ፣ ጠበቆች፣ ኤልጋዝ፣ መቲንና ኤረን ተገኝተዋል። እናቷ ጉል አሁንም በከፍተኛ ድንጋጤ ውስጥ በመሆኗ የቀብር ስነ ስርዓቱ የልጇ መሆኑን አልተረዳችም። ጂላንን የሚቀብሯት ልጅ የማናት ታማ ነበር እንዴ በማለት ትጠይቃታለች። ቀብሩ ካለቀ በኋላ መርማሪ ኤረን ወደ ኦርታኮ የጥርስ ሕክምና ክፍል የመጡ ሰዎችን መርምሮ በእለቱ ምሽት 12 ሰዓት ላይ የመጡ ቤተሰቦች አንዲት ሴት ልጅ ኤንጂንን አግኝተው አነጋግሯት እንደነበረ ለኤልጋዝ ይነግረዋል። ኤልጋዝም ይህንን መረጃ ለጂላን ሊነግራት ይወሰናል። በዚያ ምሽት ጂላን እናቷን ኤንጂን በትክክል መሞቷና መገደሏን እንድታምን ስላደረገቻት ቤቱ በለቅሶና በሐዘን ይታወቃል። ጂላን ከቤት ስትወጣ ኤልጋዝን ታገኘዋለች። ኤልጋዝ ስለ ጉዳዩ ሊጠይቃት ቢሞክርም ጂላን በንዴትና በሐዘን ተሞልታ ፍርድ ቤትም እዚህም ጥያቄ ብቻ በማለት ትጮህበታለች። ጂላን እህቷን ችላ በማለቷና እህቷ ወደ ሌላ ሰው ስትቀየር ባለማወቋ ራሷን ትወቅሳለች። በተጨማሪም እንጂ ነፍሰ ጡር ሳትሆን አትቀርም የሚል ጥርጣሬ እንዳላት ለኤልጋዝ ትነግረዋለች። ምክንያቱም በአንድ ወቅት ኤንጂን አልቅሳ ቢሮዋ መታ እንደነበረና ጂላን ግን በወቅቱ በገዛ ጉዳዩ ተጠምዳ ስላልሰማቻት ከፍተኛ የጥፋተኝነት ስሜት ይሰማታል። ይሄኔ ኤልጋዝም ጂላንን በማቀፍ ሊያረጋጋት ይሞክራል። በማግስቱ ጂላን ወደ ፖሊስ ጣቢያ ስትሄድ ኤረን የጥርስ ብሩሽ ምርመራ ውጤቱ ነገ እንደሚታወቅና ማንም እንዳያውቅ ይነግራታል። በዚያው ቅጽበት በእለቱ ኤንጂንን ያዩት ቤተሰቦች ኤንጂን በህንፃ ውስጥ ማየታቸውን ያረጋግጣሉ። አቃቢ ሕግ ባሪስ ጂላንን አግኝቷት ቤተሰቦችሽ የልጃቸውን ገዳይ እየተከላከልሽ መሆኑን ቢያውቁ ምን የሚሉ ይመስልሻል በማለት ያስጨንቃታል። ጂላንም እንዳይነግራቸው ትለምነዋለች። በመጨረሻም ባሪስ አንድ አዲስ ፋይል ይሰጣታል። በቺናር ላይ አዳዲስ መረጃዎች ይወጣሉ። ቺናር ከዚህ በፊት በሌሎች ወንጀሎች ተከሶ እንደነበረ የሚገልጽ ፋይል ለጂላን ይሰጣታል። ጂላን ፋይሉን እያነበበች እያለ ኤልጋዝ ሲመጣ ደንግጣ ቦርሷ ውስጥ ተደብቀዋለች። ኤልጋዝ ኦዛን በሷ ምክንያት ማምለጡንም ይነግራታል። በዚህ መሃል ኤረን ይመጣል። የዲኤንኤ ምርመራ ውጤቱ እንደደረሰና ፍራሹ ላይ የኑርጃን እና የኦዛን አሻራ መገኘቱንም ያበስራቸዋል። በመጨረሻ ሰዓት ኦዛን ፖሊሶቹ በየቦታው እየፈለጓቸው እንደሆነ በስልክ ይረዳል። ለዚህ ሁሉ ተጠያቂዋ ኑርጃን እንደሆነችና እሷ ለልጅቷ ስትል ጉዞዋን ባትሰርዘው ኖሮ አሁን አገር ጥለን በወጣን ኖሮ በማለት ይወቅሳታል። ባሪስ ከዛፈር ጋር ምርመራ እያደረገ እያለ አዲስ መረጃ የያዘ ፋይል ይደርሰዋል። ፋይሉን ካየ በኋላ ዛፈርን ወደ ምርመራ ክፍል እንዲወስዱት ያዛል። ጂላን በስክሪኑ በኩል ምርመራውን እየተከታተለች እያለ ኤልጋዝም አብሯት እንዲገባ ተጠይቀዋለች። ባሪስ ዛፈርን በእለቱ የት እንደነበረ ይጠይቀዋል። ዛፈር አሳ እያጠመደ እንደነበረም ይናገራል። ነገር ግን ስለ ምሽቱ ሲጠየቅ ዝምታን ይመርጣል። ባሪስ ዛፈር ኤንጂንን በከባድ ሁኔታ ሲደበድባት የሚያሳዩ ፎቶዎችን ያወጣል። ጂላን በውጪ ሆና የምትሰማውን ነገር ማመን ያቀታታል። ኤረን በኤንጂን እና በጓደኛዋ መካከል የተደረገውን የጽሑፍ መልእክት ያነባል። ኤንጂን አባቷ መኪና ውስጥ እንዳያት እንደደበደባትና የያዘችው እጽ የሷ መሆኑን ነግራው እንደነበረ ለጓደኛዋ ጽፋለች። ዛፈርም ደግመሽ እንዲህ ብታደርጊ ይገልሻለሁ በማለት ዝቶባት ነበረ። በኤንጂን ነጭ ቦርሳ ላይ የዛፈር አሻራ መገኘቱን ሲነግሩት ዛፈር ይደነግጣል። ሆኖም ግን እኔ አልገደልኳትም በማለት ይከራከራል። ጂላን በሰማችው ነገር በጣም ደንግጣ ማልቀስ ትጀምራለች። እንደ መውደቅም ትላለች።
ይህን ኤልጋዝ ወደ ውጪ ይዟት ወጥቶ የእግረኛ መንገድ ላይ ያስቀምጣታል። ሻይም ያመጣላታል። ጂላን ይሄ ሁሉ መቼ ነው የሚያበቃው ብላ ስትጠይቀው ኤልጋዝ ደግሞ ይህንን ችግር ካልተጋፈጥሽው ልትወጪው አትችይም በማለት ይመልስላታል። በዚህም የድራማው የመጀመሪያ ክፍል ይጠናቀቃል።